አንድነታቸውን በተመለከተ ከአስረስ ማረዳምጤ የተሰጠ መግለጫ። ሸነፍና መታከት የትግላችን መዝገበ ቃላት ውስጥ የሉም። የአማራን ትላንት በቅጦ ያነበበና የተረዳ፣ የአማራን ዛሬ በሚገባ የተነተነ፣ የአማራን ነገ በጥንቃቄ የተለመ መሪ ይዘን የማንወጣው አረንቋ የማንሻገረው ማዕበል የለም። ይህ ትግል ብዙ አስከፊ ገጠመኞችን፣ ብዙ ጀግኖች የሰሩት ተአምር፣ ብዙ ገራሚ ክስተቶች ድርና ማግ ሆነው ያቆሙት ቅዱስ ትግል ነው። ትግሉ በስርዓት እንዳይመራ እንቅፋት እየሆኑ ያሉ ከቅርብም ከሩቅም የእግዚአብሔር እንግዳ ብለው የተከሰቱ የእናቶች ማቅ መልበስ የማያሳስባቸው አንገታቸውን ወንድሞቻቸውን በየአውደ ግንባሩ ጠላትን ተናንቀው ሲዋደቁ ያላዩ፣ ለህዝብ እንዳልታገልን ሁሉ ለአንዱ ሜዳሊያ ሲታደል ለጥቂቶች ደሞ ሞት ሲፈረድብን እንደነበረ የዘነጉ፣ በአጠቃላይ የትግሉ ምሬትና ጣዕም የማያውቁ ናቸው። ዛሬም እንደ አርአያ የምናያቸው፣ እንደ ወንድም የምናምናቸው ታጋዮች በየቀጠናው አሉ። አንድነቱ እንዳይጸነስ የነበረውን ግድግዳ ለማፍረስ ብዙ ዋጋ ከፍለን የምጥ ጊዜው ላይ ደርሰናል። ግብ ግቡ የጨነገፈው ልጅ ይወለድ ወይስ ጤናማ ልጅ የሚለው ነው። እጁን መሰብሰብ ያለበት እጁን ያነሳል። ከላኪዎቹ የተሸከመውን ፕሮጀክት ሳይሆን የፋኖን ፕሮጀክት ሊያሳካ የሚፈልግ ካለ አብሮን ይታገላል። ይህ ትግል እንደ መንፈቅ ልጅ ልዩ ክትትል የሚፈልግ እንጂ የማንንም ቅዠታም ፕሮጀክት ማስፈጸሚያ አይደለም። አስረስ ማረዳምጤ። ሰበር የድል ዜና። በጣቁሳ አንድ ሬጅመንት የሰው በላው ቡድን ተደመሰሰ። የአማራ ፋኖ ጎንደር ጠቅላይ ግዛት እዝ ጋፋት ክፍለ ጦር በሚንቀሳቀስበት አካባቢ የፋኖ ኃይልን ለመምታት ከደልጊ መኮታ ከተንቀሳቀሰው አንድ ሬጅመንት ኃይል 30 ብቻ አስቀርቶ መደምሰሱን የዙ ቃል አቀባይ ፋኖ ኩሩቤል ጎቤ አስታወቀ። በጣቁሳ ወረዳ ከደልጊ መኮታ የተነሳው ኃይል ወደ አሲል የጋፋት ክፍለ ጦሩ የጣና ብርጌድ ፋኖን ለማፈን መሄዱን ይናገራል። ነገር ግን አስቀድሞ መረጃው የደረሰውና ገዢ ቦታውን ይዞ የጠበቀው የጣና ብርጌድ የሰው በላውን ቡድን ማራገፍ ሲጀምር፣ ሌሎች የናደው የአሸሽም እና የፋሲል ብርጌዶች ፋኖን ደግሞ ከጫሂት እስከ ደልጊ ያለውን ሰፊ ቀጠና በመያዝ ተጨማሪ ኃይል እንዳይገባ በማድረግና ደልጊ ከተማ ድረስ በመግባትም ይህን ኃይል ሲያራግፉት መዋላቸው ገልጸዋል። ከጠዋቱ 12 ሰዓት ጀምሮ እስከ 2 ሰዓት በዋለው በዚህ ውጊያ ሙሉ ሬጅመንት ያጣውና ቁስለኞቹ መሰብሰብ ያልቻለው ገዳይ ቡድን ቁስለኛውን ገደል በመክተት ጨርሶታል ሲል ገልጿል። የቀሩትን 30 የሚሆኑ ኃይሎችም ወደ ደልጊ ለመሮጥ ሲሞክሩ የፋኖ ኃይል ተከታትሎ በትኑታል። ለጦር ገደብዬ ከተማ ውስጥ በሚገኘው የአገዛዙ ኃይል ላይ ጥቃት አደረሰ። የአማራ ፋኖ ብሔራዊ ኃይል አፋባሃ ሰሜን አማራ ቀጠና በላይ እዝ ዳግማዊ ቴዎድሮስ 5ኛ ኮር አካል የሆነው የጎንደር በጋሻው ክፍለ ጦር ጠላትን እየደመሰሰ የበላይነቱን እያገኘ ጉዞውን ወደፊት ቀጥሏል። የጎንደሬ በጋሻው ክፍለ ጦር አካል የሆነው ይታየው እና አጥናፉ ብርጌድ ትላንት ሰኔ 23 2017 ዓ.ም ከቀኑ 10 ሰዓት የጀመረው አውደ ውጊያ እስከ ሌሊቱ 7 ሰዓት ሲቀጥል ጠላትን አይቀጡት ቅጣት በመቅጣት ገደብዬ ከተማን ለቆ አመድዬ ተራራ ላይ ተሰቅሎ እንዲያድር ተደርጓል። በውጊያው ከ8 በላይ ጠላት ሲደመሰስ ከ13 በላይ የሚሆኑ የቆሰለ ሲሆን አብዛኛው ያገዛዙ ኃይል ጨለማውን በመጠቀም የያዘውን ይዞ ገደብዬ ከተማ እንደጠፋ የመረጃው ምንጮቻችን ጠቁመዋል። ያገዛዙ ቅልብ እና ሆዳደር ሰራዊት ቀቢስ ተስፋ ይዞ ዘመቻ ማዕበል በሚል ድስኩር ተስፋ ፋኖን ለማጥፋት ወደ ተለያዩ የጎንደር የበጋሻው ክፍለ ጦር ቀጠና እየተንቀሳቀሰ ቢሆንም ሙትና ቁስለኛ ከመሆን የያዘውን ከማስረከብና ከመፈርጠጥ ሳይድን እንዲሁም አውራን እንደሌለው የንብ መንጋ በቡድንና በተናጠል እየተበተነ እየጠፋ ይገኛል።
አሁን ላይ አጽዩና ጸዩ ምድር ላይ እየለየ ብልጽግና ምላስ ብቻ ሆኖ እንደቀረ የአደባባይ ሀቅ ሆኗል። የአማራ ፋኖ ብሔራዊ ኃይል አፋብኃ ሰሜን አማራ ቀጠና በላይ እዝ ዳግማዊ ቴዎድሮስ 5ኛ ኮር የጎንደር የበጋሻው ክፍለ ጦር ህዝብ ግንኙነት ኃላፊ አርበኛ ታድሎ ደሴ